ኩሽታ በሰማ ቁጥር የማታውቀውን ነገር በሰማሽ ቁጥር ልብሽ እየተጨነቀ ምንድን ነው እየሆነ ብለሽ የምታስቢ ከሆነ ይሄ መልእክት ለአንቺና ለአንተ ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድ የተከበራችሁ የፕሮግራሚ አድማጮች፣ ሰሞኑን በሚኒሶታ እየተካሄደ ያለው ነገር ይህንን ፕሮግራም እንድሰራ ሀሳብ ሰጠኝ። ያ ምንድን ነው? ብዙ ወንድምና እህቶች ከራሴ ጀምሮ ማለት ነው እየተካሄደ ያለው ድርጊት፣ እያንዳንዱ ስደተኛ መጣራት አለበት፣ እያንዳንዱ ስደተኛ ወረቀት ይዞ ሊገኝ ይገባል፣ እያንዳንዱ ስደተኛ ስደተኝነቱ በህጋዊ ነው በህጋዊ መንገድ አይደለም የሚለው መንገድ የማጣራት ጉዳይ ብዙ ስደተኞቻችን ልብ ውስጥ የሆነ ፍራቻ ፈጥረዋል። ያም አንሰርተንቲ which is አለማወቅ ነው ማለት ነው። ምን ይመጣል ከሚል አኳያ ታዲያ ፍራቻ ጥሩ ነው ወይስ መጥፎ ነው? እንደምታውቁት ሁላችሁም ፍራቻ ማለት የአንድን ነገር ምን እንዳለ ወይ ምን እየተሆነ እንደሆነ ምን እየተካሄደ እንደሆነ ያለማወቅ ሁኔታ ነው፣ ውጤት ነው፣ ሪዛልቱ ማለት ነው። ጨለማን አንወድም አብዛኞቻችን። ከቀን ይልቅ በብዛት ፍራቻ የሚበዛው በምሽት ነው። ቢኮዝ በጨለማ ውስጥ ስለማናይ በማናየው ሳይድ በኩል ምን እየተካሄደ ስለሆነ ስለማናይ ልባችን ይጨነቃል፣ ሀሳብ እንገባለን። ስለዚህ እንደ ሰው ልጅ ሀሳብ መጣ ውችዝ ባትሪ ያስፈልገናል ወይ የሴልፎናችንን መብራት በመጠቀም እናጣራለን ማለት ነው። የሚገርማችሁ ግን አብዛኛው ጊዜ ከራሴም ጀምሮ ከገጠመኝ ነገር ውስጥ እነዛ ጨለማ ውስጥ የምናገኛቸው ነገሮችና እኛ በጭንቅላታችን ውስጥ የፈጠርነው ፍርሃት በጣም የተራረቁ ናቸው። ጭንቅላታችን ውስጥ የምናስበው ያ ኮሽታ፣ ያ ድምፅ፣ ያ እንቅስቃሴ የሆነ ሊጎዳን የሚመጣ አካል አስመስሎ ነው ጭንቅላታችን ውስጥ ከልጅነታችን ጀምሮ በተሳለ ምስል ፒክቸር ያለ ነው። ኢን ሪያሊቲ ግን ዞር ብለሽ መብራቱን አብረተህ ወይ ዞር ብለህ ስታይ የሆነች አይጥ፣ ስኮርል ወይ ራኮኖች ይሆናሉ። እነዚህ የፈረንጅኛ ቃል እንስሳዎች ናቸው። እና ታዲያ ፍራቻ አፋችን ደርቆ መናገር አቅቶን መሄድ አቅቶን የምንሆነውን አተን የምንጨነቅበት ስቴጅ የሚያደርሰን ፍራቻ ሰሞኑ ውስጥ በሚኒሶታ እየተካሄደ ያለው ነገር የሚያመጣ ከሆነ መፍትሄው አንደኛ እንበል ታሰርክ ወስኮን ሀፐን ምንድን ነው የሚሆነው? ቢበዛ እኮ ወደ ሀገር ነው የምንመለሰው። ኦኬ ሀገር ስትመለሽ ወይ ስትመለስ እንበል ያስቀመጥሽው ወይ ሰራሽው ብር ሀብት የለም እንበል። ኢዝንዛ ቤረርዳን ችግር እየገጠመን ካለው ችግር ከሀሳብ ማታ አለመተኛት፣ ቀን አለመተኛት፣ ከቤተሰብ ጋር ከልጆች ጋር ከጎረቤት ጋር ከአካባቢያችን ጋር ካለን መቃወሳ እኮ ያ ኢዝንት ዳት ሰምታይምስ ቤረር? ወይስ እድሜ ልካችንን ኩሽ ባለ ቁጥር እየደነገጥን ማንም እያለ ባለ ቁጥር መደንገጡ ይሻላል? እና ማክሲመም ዳት ኩድ ሃፕን እስር ቤት ነው። ከእስር ቤት ደግሞ መመለስ ነው። ሀገራችን ከተመለስን ደግሞ በአላህ ፍቃድ ሀገራችን ነው የምንመለሰው። which is ያን አንሰርተንቲ ያን አናቆም የምንለውን ነገር እንድናውቅ ነው በጭንቅላታችን። አንድ ሁለተኛ ኦኬ ችግር እየመጣ ነው። ይሄ ችግር ከመጣ ምን እናርግ? ዶክመንቶቻችንን የት እናስቀምጥ? ውጭ ያለን ብር ካለ ያንን ብር ላይ እንድንሰብስብ ሐሳብ ይሰጠናል ማለት ነው። ልጆቻችን፣ ባለቤቶቻችን፣ ጎረቤት፣ እናት አባቶች ካሉን አዛውንቶች እየተንከባከብናቸው ያሉ እነሱን እንዴት እናደርጋቸው የሚል መንገድ እንድንፈጥር ናት። ዝም ብለን ታስረን ቁጭ ብለን በቃ እያንቀላፋን ሳለ መተው ተይዞ ምንም ነገር ያዘጋጀነው ነገር የለም፣ ምንም ነገር ያስቀመጥነው ነገር የለም። ጎረቤት፣ ወንድም፣ እህቶች ሲጠየቁ ምንም እኮ የምናውቀው ነገር የለም፣ ብሩ የት እንዳላናቅም ይሰራ ነበር፣ አዎ ግን የሚሰራው ብሩ የት እንዳላናቅም። which means preparedness ያስፈልጋል ማለት ነው። አሁን ከተዘጋጀንበት ችግሩ ከመጣ አላህ ፈልጎት ከመጣ ላስቀረው አልችልማ። እንደ አንድ ሰው ጥረት ታደርጋለሽ። ግን ፈጣሪ ብሎት ቀደር ነው ይሆናል ብሎ ፈጣሪ ኦልሬዲ ወስኗል፣ እንዲሆንም ይሆናል።
ስለዚህ እንዘጋጅ። በፍራቻ ደንዝዘን በፍራቻ አዝገን ችግሩ ከመምጣቱ በፊት መፍትሄውን አዘጋጅተን እንጠብቅ። መፍትሄው ፕሮባብሊ ለዛ ዳይሬክት መፍትሄ ላይሆን ይችላል፣ ግን ልጆች ካሉን እንዳልኩት ባለቤት ካለች፣ አዛውንቶች ካሉን የሆነ ነገር እናስቀምጥ። ብናጣ ከዚህ በፊት ቪዲዮ ላይ እንዳልኩት ሀገራችን ላይ የሆነ ነገር የማስቀመጥ መፍትሄ እንፈልግ። that could be a solution። አንድ ታሪክ ልጨምርላችሁ። ረሱል ሰለላሁ ዐለይሂ ወሰለም እና አቡበከር ሲዲቅ ከመካ ወደ መዲና እየተሰደዱ ባሉበት ሰዓት፣ በዛ ሰዓት እንደምታስታውሱት ቁረይሾች ሊገሏቸው ነው የሚፈልጓቸው እና ዋሻ ውስጥ ቁጭ ብለው በነበሩ ሰዓት አቡበከር ሲዲቅ ረዲየላሁ ዐንሁ ለረሱል ሰለላሁ ዐለይሂ ወሰለም ይላቸዋል፣ ያ ረሱላህ እግራቸው ስር እኮ ቢመለከቱ ጎንበስ ቢሉ ዋሻው ወደ ታች ስላለ ሊያዩን ይችላሉ እኮ እነዚህ ሰዎች እና ፈራው ነው ያላቸው። ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ያ አቡበክር እኔና አንተ ብቻ ሳንሆን ሶስተኛ ፈጣሪ አላህ ከኛ ጋር ነው እና አታስብ፣ አትጨነቅ። አላህ ባለበት ቦታ የሚመጣም ችግር የሚመጣም ጭንቅ አንተን ለወደፊቱ አንቺን ለወደፊቱ making you the strongest person that you can be ጠንካራ ሰው ሆነሽ እንድትኖሪ፣ ከጠንካራም በላይ ጠንካራ ለህዝብ የምትፈይጂ ለራስህ ብቻ ሳይሆን ለህዝብ የምትፈይድ ሰው ሊያደርግህ አላህ እየሞረደህ ነውና እያዘጋጀህ ነውና ይህን ችግር ፕላን በማድረግ እቅድ በማዘጋጀት በመወያየት ይባስ ብለህ አላህ ችሎታ ከሰጠህ እንዳንቺ አይነት የተቸገሩ ሰዎችን ኦርጋናይዝ በማድረግ ከዚህ በፊት ቪዲዮ ላይ እንዳልኩት እድር ይሻላል ወይስ እቁብ ያልኩትን ነገር ወደ ተግባር ብትቀይሩ ወላሂ ለእናንተ ብቻ አይደለም ለብዙ ሰው መፍትሄ ትሆናላችሁ። አምሹር ከኔ የበለጠ ችሎታ እናንተ እንዳላችሁ፣ ያ ችሎታችሁ ይህን ህዝብ አንድ አምጥቶ በአንድ አካል አድርግቶ ለችግራችን መፍትሄ እንደሚያመጣ እና ኢንሻአላህ አላህ ከዚህ ችግር ውስጥ ወጥተን በሰላም የምንገናኝ አድርገን። ስላዳመጣችሁኝ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።